መኪና ግን አሽከርክሮ አያውቅም። ምክንያት መንጃ ፍቃድ የለው። በጣም ውድ የሆኑ ቅንጡ መኪኖች ባለቤት ነው ኪሊያን ኤምባፔ። አሁን በቅርቡ እንኳን 2 ሚሊዮን ፓውንድ በእንግሊዞቹ ፓውንድ ዋጋውን ከተመነን 2 ሚሊዮን ፓውንድ የሚያወጣ BMW i7 የተባለ እጅግ ደልቃቃ ቅንጡ መኪና የያዘ ተሰጥቶታል በነፃ። በBMW i7 ብቻ አይደለም ኪሊያን ኤምባፔ የሚጠቀመው፣ በሌሎችም ውድ መኪኖች ላምቦርጊኒ ምናምን የሚባሉ አሉ በእነሱ ሁሉ ተጠቃሚ ነው። የምትመለከቱት የBMW i7 የግል መኪናው ታርጋውንም ተመልከቱ። ኤምባፔ ይላል አይደለ? ይሄ ሁሉ ውድ መኪናን ይሰብስብ እንጂ ኪሊያን እድሜው አሁን ከ27 ወደ 28 እየሄደ ያለ እንደዚህ አይነት ቅንጡ ባለጸጋ ተጫዋች ውድ መኪኖችን ለማሽከርከር በሚቻኮሉት ተጫዋቾች መካከል እየኖረ እስከ ዛሬ ድረስ መንጃ ፍቃድ የለውም።